ላይ ለመጀመሪያ ጊዜ ፍትህ ተፈጸመ። ሀገራችን ለመጀመሪያ ጊዜ ፍትህ አገኘች። እዚህ ጋር የምትመለከቱት አባት እንደዚህ የሚጓዘው አባት እጁ ላይ ያንጠለጠለው ሙዝ ወይም ካሮት ወይም ፌስታል እንዳይመስላችሁ። አብሮት የኖረ ጓደኛው የገዛ ልጁን ሊደፍርበት ሲል ደርሶ አናቱን ሁለት ቦታ ኤርትራና ኢትዮጵያ አድርጎ ከከፈለው በኋላ እንደምታዩት ሽሮ መብያውን በዚህ መልኩ ቆርጦ በአደባባይ አንጠልጥሎ ይዞ እየዞረ ነው። ፍትህ ተፈጸመ። ተመልክታችኋል አይደለ? አሁን ሰውየው በህይወት ይኑር ይዳን አይታወቅም። አሁን ይሄ ሰውዬ እንደው ቢድን እንኳን እንደው በህይወት ቢተርፍ እንኳን ራሱን ያተርፋል? ራሱን አያጠፋም? ይሄ መመኪያውን ስንት የተባለለት ስንት የተዘፈነለት ስንት የተደነሰለት ንብረቱን በአንድ ሌሊት ተቆርጦ ርፍ ሲደረግ እንደው በህይወት ቢተርፍ እንኳን ራሱን አያጠፋም? ሀገራችን ላይ ፍትህ ተፈጸመ። በዚህ መልኩ ከቀጠልን ማንም የማንንም ልጅ አይደፍርም። ማንም የማንንም አይን ቀና ብሎ አያይም። ይሄ ነው በቃ። ተመልከቱ። ታዋርደን ቆለጡን አይደለም አንገቱን ይቆረጡት ቃል ለምድር ለሰማይ። አሁን በመጥፎ ሐሳብ ተጠናውቶት ሄዶ እንደዚህ አይነት ነገር ቢያደርግ ሰውየው ነው ጥፋተኛው ብለሽ ነው የምታስቢው አንቺ? አታፈር ድሜትም ለናት ድንጋይ ያስበላህ አንተ ደፋሪ። አንተ ራስህ ደፋሪ ነህ። አንተ የሰፈር ሕፃን ልጅ የጠረስክ ደፋሪ፣ እድሜ ባጭር የቀረ ባገኘህ አንተን ራሱ ወይኔ የት ሄደ ያመዶሻ አንተ ግማት። እንዴት አባል አስረዳ አንተ ቆለጥ። ወይኔ እናንተ አይነት ወንዶች የት ሄደ መዶሻ? አረ ወይኔ መዶሻይም ተወስዷል እንዴ? እነዚህ ቆለጣም ወንዶች ሲነገራቸው አይገባቸው። መዶሻው ወዴት ሄደ? እንዳንተ አይነት ቆለጣም እኮ ለመደብደብ ነው መዶሻ ራሱ የሚሄደው። አረ መዶሻይ ተወስዷል። አንተ መች አባ ነው ሲነገራችሁ በጆሮም አሰማም። ወይኔ መዶሻይ የለም። ወይኔ እንደው አረ አለ አንተ ከታች እያየ ነው። አንዳች መድኃኒዓለም አንተን ይዞ በዚህ አርጎ እንደው ወይኔ ምን እናርጋችሁ? እናንተንማ እንደውም ሰውዬው ያደረገው እኮ በርራይ ነው። እኔ በሆን ሁለት ጎረምሳ አስመጥቼ ሁለት እጁን አስወጥሬ በዚህ ወይ ያለ እንደውም ሮሚ ሰላም ነው እያወራው ነው። በህግ አምላክ አትጥራኝ። አንተ ደግሞ ማን ያስገባ? ሮሚ እንደገባ እያወራው አይደል እንዴ? ምን ልታወራ ነው ከኔ በላይ? ምን ጉድ ናችሁ እናንተ? ትዕግስት የሌላችሁ አታስገባብኝ ወደዛ ሰው። ሌሰን እየሰጧችሁ ነው፣ ታዳምጣላችሁ። እኔ ልጅ አለኝ እየሰጡበት ነው። በቪዲዮ ላይ ሆነ የተባለው ነገር እውነት በኢትዮጵያ ተፈጽሟል? በሀገራችን እንዲህ አይነት ድርጊትስ ተደርጓል ብለው አንዳንዶች በአግራሞት ሲመለከቱ፣ አንዳንዶች ደግሞ ያደረገው ነገር ልክ ነው እያሉ ድጋፍ ሲሰጡ ተመልክተናል። እንግዲህ በዚህ በማህበራዊ ሚዲያ በተለይ በቲክቶክ ከፍተኛ መነጋገሪያ የነበረው ቪዲዮ አንድ አባት የገዛ ጓደኛው ልጁን ሲደፍር ደርሶበት የመራቢያ አካሉን ቆረጠው፣ ይህንንም በኤግዚቢትነት ተይዞ ወደ ፖሊስ ጣቢያ እየሄደ ነው በሚል የሚያጅቡት ልጆችና እንዲሁም ደግሞ የህግ አካል የሚታይበት ቪዲዮም ካጠገቡም አንድ ሰው ኑሮ ሲሄዱ የሚያሳይ አጭር ቪዲዮ ነው። በእጁ የያዘው ነገርም እንግዲህ ምንድነው ያሰኛል። አንዳንዶች የመራቢያ አካል ነው እያሉ ቪዲዮ ወዲህ ወዲያ ሲንሸራሸሩ ብሏል። ከፍተኛ መነጋገሪያም ነበር። ይህ ቪዲዮ በትክክል የሆነና የተደረገ ነው ወይ ስንል እኛም ጠይቀናል። ይህንን ጉዳይ ለማጥራት እንግዲህ ጉዳዩ ተፈጸመ የተባለው በወላይታ ከተማ ወረዳ 14 በሚባል አካባቢ ነው በሚል ብዙዎች ያጋሩት መረጃ ስለሆነ ይህንን ጉዳይ ለማጥራት እውነት ነው ወይ የሚለውንም መረጃ ለመጠየቅ ከምክትል ኮማንደር ለመስማት ደውለናል። ዛሬ እንግዲህ በተለይ በማህበራዊ ሚዲያ በቲክቶክ በደቡብ ክልል አንድ ግለሰብ ልጁን ሊደፍር ያለ ጓደኛውን የመራቢያ አካሉን ቆረጠው ተብሎ በጣም መነጋገሪያ ሆኗልና ይህ ነገር እውነት ነው እንዴት ነው የሚለውን ለመጠየቅ ነው። በመጀመሪያ ራስዎትን ያስተዋውቁልኝ።
እኔ ምክትል ኮማንደር አሸናፊ ኃይሌ ይባላለሁ። የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን የህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ነኝ። ከመግቢያችን እንዳነሳሽው በዛሬው ዕለት እናንተም እንደተከታተላችሁትና ብዙዎች ሲያዘዋውሩት እንደዋለው እኛም የተዘዋወረውን ምስልም በቪዲዮ የታገዘውን እንቅስቃሴ ያለበትን ምስል ተመልክተናል። እንዳየንም በወላይታ ዞን አካባቢ ነው ይሄ ወንጀል የተፈጸመው የሚለውን ከዞኑ እንዲሁም ደግሞ በዞኑ ስር ካሉ ወረዳዎች ጋር በመሆን አካባቢውን ለመለየት ጥረት አድርገናል። ነገር ግን በወላይታ ዞን ካሉ ከተማ አስተዳደሮችም ሆኑ ወረዳዎች ውስጥ ይሄን አይነት ክስተት እንዳላጋጠመ ሙሉ በሙሉ ማረጋገጥ ችለናል ማለት ነው። እንደ ነጋገሪያ ህፃን አስገድዶ ሲደፍር የተያዘው ግለሰብ የመራቢያ አካሉ ተቆረጠ። ታዲያ ነገሩ የተከሰተው በወላይታ ዞን ሲሆን አባት ልጁ በገዛ ጓደኛው ልትደፈርበት ስትል ይደርሳል። ታዲያ የልጁ ጥቃት ያንገበገበው አባትም የጓደኛውን የመራቢያ አካልም እንደቆረጠ ተሰምቷል። አባትየው ውሳኔ እንዲታያችሁ አስተያየታችሁ ኮሜንት ላይ ጻፉ። መልካም ቀን ይሁንላችሁ። ጭንቅላቱን በመጥረቢያ በመምታት እንዲሁም ሊደፍር የነበረውን የደፋሪውን ብልት ቆርጦ በፌስታል እንደዚህ እንደ ጀግና ሲንጎማለል ቆይቷል። ይህ ጉዳይ ለብዙ ሰዎች የሚያሰቀቅ ነገር ቢሆንም ብዙዎቹ ግን ትክክል ነው ደግ አደረገ የሚሉ አስተያየቶችን እየሰጡ ነው። የእናንተስ ሐሳብ ምኑ ላይ ነው? ኮፒ ሊንክ፣ ሪፖስት፣ ሼር አድርጉ። ትክክል ነው ብላችሁ የምታስቡ ሰዎች ፎሎ ማድረግ የመደመር